ፍርዴ ማን ነው? በቀልስ የማን ነው? ሆይ መኖር ምንድን ነው? አንዳንድ ሰዎች ሲሉ በጣም የሚያስቀኝ አንድ አባባል አለ። ቀኝህን ሲመታ ግራህን ስጠው። እኔ ጋ ግን እንደሱ አይሰራም። ቀኝን ለመታ አንተ ደግሞ መልሰ ቀኙንም ግራውንም ደህና አድርገህ አጣፋው። ዓለም ለእንደዚህ አይነት ሰዎች ብቻ ነው ቦታ ያላት። አንዳንድ ጊዜ በቀል ከእግዚአብሔር ነው ሲሉ በጣም ነው የሚያዝናኑኝ። በቀል እግዚአብሔር አይደለም፣ የተበዳይ ሰው ነው። በምድር የዘራውን በምድር ላይ ማጨድ አለበት። በቀል የኔ ነው። ወይኔ ማሚ ዛሬ በጣም ነው የረፈደው። ያለቃዬ ፊት እንዴት አድርጌ እንደማየው ራሱ አላውቅም። እኔ ብክል ምን ልበል ልጄ፣ የራሱ ጉዳይ በክል። ማነው ወንድ አንቺ ላይ ፊቱን የሚያጠቁር? ዘና ብለሽ ሂጂ፣ የራሱ ጉዳይ። በኋላ ያንቺን ቃል እየሰማሁኝ ድርጅቱ የኔ እንዳይመስለኝ ብቻ። ምን ያንስሻል? አንቺስ ነገ ምን እንደምትሆኝ አታውቂም እኮ። እና ታዲያ የአንቺ ልጅ አይደለሁኝ እንዴ? በቃኝ ማሚ፣ እውነት ጠግቤያለሁ ማሚ። እሺ ነይ በቃ። ይኸውልሽ ምግብሽን በሰዓቱ ብይ እሺ። እና ደግሞ መድኃኒትሽንም በደንብ አድርገሽ ማዋጥ እንዳትረሽ። ደግሞ አንዲት ስራ እንዳትሰሪ፣ ራሴ ስመጣ እሰራለሁ። ቻው በቃ። እና ትንሽ አትበይ፣ ትንሽ ማለት በጣም ጠግቤያለሁ። ደህና ነኝ። እሺ እዚህ ልጠብቅሽ እንግዲህ። አለሁልሽ። እኔ ልጅ ቅድም ቦስ ስላልፈሽ ነበር እኮ። ተይው እባክሽ፣ የራሱ ጉዳይ ምን ያመጣል? ምን ያመጣል? እና አንቺ ድርጅቱ የሱ መሆኑን ረሳሽው እንዴ? ከስራ እንደሚያባርረን መዘንጋት የለብሽ። አድርጎት ነው። እንደውም ከዚህ በኋላ ፊቱን ያጥቁርብኝና እንዴት አድርጎ ከስራ መልቀቅ እንደሚቻል አሳየዋለሁ። እሺ ጓደኛዬ፣ የኔ ባትሆን ይቆጨኝ ነበር። ኮንፊደንስሽ እኮ ጥግ ድረስ ነው። እና የእናቴ ልጅ እኮ ነኝ። ምን ሆነሽ ነው? እውነት ነው። እኔ የምልሽ ለምን ትንሽ ዞር ዞር አንዴ? አሁን ልትገቢ ነው እንዴ? አረ መግባት አለብኝ። ምን ሆነሽ ነው? እናቴ እኮ ብቻዋን ነው ያለችው። ቆይ አንቺ ልጅ መቼ ነው ግን የራስሽን ህይወት የምትጀምሪው? የኔ ቆንጆ፣ ለኔ እኮ ብቸኛ ህይወቴ እናቴ ብቻ ናት። ሌላ ምንም ነገር የለኝም። ወይኔ ደግሞ ሰዓቱ በጣም ሄደው። ከዚህ በላይ ከቆየባት በጣም ነው የምትጨነቀው። ቻው በቃ ቻው። ደህና ደሪ። እሺ ትንፍሽ እንዳትይ። እተነፍሳለሁ ብትይ እዚሁ ነው ሲጣርግ የምገልሽ። ሳትወራጭ አውሪ። ሰማሽ? እንደሱ ነው የሚሻልሽ።
አንድ የቤት ስራ ሰጥሻለሁ። እሱን የቤት ስራ በሰላም ከተወጣሽ አንቺም በነፃነት መኖር አይከብድሽም። ካልሆነ ግን አንቺም ታናሽ እህትሽም ምን እንደማደርጋችሁ ማሰብ አትችይም። ምንድን ነው የቤት ስራ? ጎበዝ ልጅ፣ ጥሩ ጥያቄ ነው የጠየቅሽው። ያቺ ጨረቃ የመሰለች ውብ ጓደኛሽን በእጄ እንድታስገቢልኝ ነው የምፈልገው። ማንን? ፍቅርን? አዎ ፍቅርን። የኔን ፍቅርን ታውቂያታለሽ? ገና ሳያት እንደ እብድ ነው የምሆነው፣ እንደ ልጅ ነው የምቦርቀው። ታዲያ እኔ ለምን አስፈለግኩ? እሱን በራስ መንገድ ማድረግ አትችልም ነበር? እኔ እሷ ፊት የሚያስቆም ድፍረት የለኝም። በጣም በተደጋጋሚ ጊዜ እንኳን ብከታተላት አንድም ቀን እንኳን አይታኝ አታውቅም። እሺ ምንድን ነው ማደርግልህ? ጎበዝ ልጅ፣ እኔን እንደምታውቂኝ አድርገሽ ስለ እኔ ለእሷ ጥሩ ጥሩ ነገር ታወሪላታለሽ። ከዛ በኋላ አብራችሁ ሆናችሁ እኔን ለማግኘት መንገዶችን ታመቻቻለሽ። ይሄ አይከብድሽም ብዬ አስባለሁ። ቆይ ካልሆነስ? ካልሆነስ የሚባል ነገር የለም። የግድ ነው የሚሆነው። ሰማሽ? ነገ ሁኑ ስራሽን መጀመር አለብሽ። እመኚ፣ በእያንዳንዱ እንቅስቃሴሽ ውስጥ አይኔ ካንቺ ጋር ነው። ተጠንቀቂሽ። እሺ? ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት? ሳጥብሽ ፏ ነው የምትይልኝ። ተባረኪ ነች። አሜን። ደግሞ እራት አቀራርቤያለሁኝ ዛሬ። የምትወጂው ቡና እንዴት አድርጌ እንደማፈላልሽ። ልጄ እኔን በማንከባከብ እኮ ጊዜሽን ወጣትነትሽን ሳታውቂው አለቀ። ወይ ማሚ እንዴ! ቆይ እንደዚህ እንዳትይኝ አላልኩሽም? ስንት ጊዜ ነው የምናወራበት? አንዷ ልጄ እኮ ትልቅ ደረጃ ደርሳ ማየት እፈልጋለሁ። አያት መሆን እፈልጋለሁ። ለኔ በቃ አንቺ መኖርሽ ብቻ በቂ እኮ ነው ማሚ። እንዴ ሌላው ደግሞ ፈጣሪ ሲፈቅድ እኮ ነው የሚሆነው። ምን ሆነሽ ነው? ይሁንሽ፣ ተባረኪልኝ። ይሁን። አሜን ማሚ። ትንሽ የዛሬው ውሎ አድካሚ ነበረ። አዎ ግን እኔ እንጃ ብዙም አይደለም ለኔ። ደክሞሻል? አዎ ትንሽ ደክሞኛል። ፊትሽ ግን አሪፍ ነው። አዎ ብቻ እስኪ እኔ የምልሽ ወይ ዛሬም ትንሽ አናመሻ? ወይ ሳሪዬ ያወቅሽ ማሚ ብቻዋን እንደሆነች ደግሞ እንዴት ነው እሷ ቤት ውስጥ ቁጭ ብላ እኔ ውጭ መዝናናው? ለኔ እኮ እናቴ ብቸኛ መዝናኛ አለሜ ናት። ቢሆንም አንቺ እኮ ወጣት ነሽ። አንዳንዴ ወጣ ያልሽ መዝናናት ጥሩ ነው። የኔ ውድ ለኔ አስበሽ እንደሆነ እኮ አውቃለሁ። ግን በቃ እኔ እዚህ ምድር ላይ ከእናቴ ውጪ መዝናኛም ደስታ የሚሰጠኝ ምንም ነገር የለኝም። እሺ በቃ እኔ እኮ ላንቺ ብዬ ነው። ይልቅ አንድ የምነግርሽ ነገር አለ። የኔ ቆንጆ አንቺ ከጀመርሽ አጨርሽ፣ ነገር ትነግሪኛለሽ። አዎ በቃ ፍቅር አንዴ ብታዳምጪኝ ምን አለበት? ነገ አዳምጥሻለሁ አልኩሽ እኮ። ቻው ቻው። እናቴን ትቼ ከዚህ በላይ አልቆይም። ቻው። ምን አይነት ጣጣ ውስጥ ነው ግን የገባሁት? እሺ እንዴት ብዬ ነው ማሳመናት አሁን? አስደነገጠሽ? መደንገጥ እኮ አይጠበቅብሽም። አይ ኧረ አልደነገጥኩም። ምን አስደነገጠኝ? ዝበይ በረሩ። አሁን የሰጠውሽን የቤት ስራ ከምን አደረሽ? ልነግራት አትንተባተቢ። ልነግራት ብዬ ወደ ቤት ሄድሽ። ነገ ትነግሪኛለሽ አለች።
እና እኔ ምን አገባኝ? ይኸውልሽ ክፉ እንደሆን ባትገፋፊኝ ጥሩ ይመስለኛል። ነገ እነግራታለሁ። ትሰሚኛለሽ? አንድ ቀንም ቢሆን ለኔ ዋጋ አላት። አሁን ሂጂና ስለኔ ጥሩ ነገር ልብን በሚሞላ መልኩ በደንብ አውሪላት። አይ እንደዛማ እንዴት ይሆናል? አሁን ነው የገባችው ወደ ቤት፣ እኔ መግባት አለብኝ። አትፈታተኝ። ትንሽዬዋ እህትሽ ከትምህርት ቤት ወደ ቤት እንድትመለስ አልፈለግሽም ማለት ነው? አይ እሺ በቃ እሺ፣ አሁን ነው ተመልሼ እነግራታለሁ። እባክህ እህቴ እንዳትነካብኝ። ጎበዝ ልጅ። አሁን ሂጂና ለፍቅር በፍቅሯ የሚያደርገውን ያጣ አፍቃሪ እንዳላት ንገሪያት። አሪፍ ነበር አይደል? ቆንጆ ነበር። አንቺስ እንዴት ዋልሽ? እኔማ አፋ ብዬ ነው ያልኩት ዛሬ። እውነት ደስ ብሎሻል ዛሬ? ፈታ ታዲያ ፊት ስላሰ አልመጣን። ሰላም ለዚህ ቤት። እንዴ አሁን ተለያይተን ኪም መጣሽ? እባክሽ ማብዬን ካየኋት ቆዩ። ሰላም ብያት ለምን አልሄድም ብዬ መጣሁ። ወይ እንኳን መጣሽ። ዛሬ ጠፋሽ እኮ። እንዴት ነሽ? ደህና ነሽ? አለሁ። እንዴት ነሽ? ደህና ነሽ? የተሻለሽ ነው? አዎ ደህና ነኝ፣ እግዚአብሔር ይመስገን። እሺ እናቴ እንዴት ናችሁ? አለን። ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ? ሁሉ ሰላም? እሰይ እንኳን መጣሽ። እና ሳሪ ምግብ ላቀርብልሻ? አይ በኋላ እበላለሁ። ይሄን ሁሉ ጊዜ ቆይቼ መጥቼማ እዚሁ ነው የማድረው። ታዲያ የሆዳችንን ካላወራን ይሄን ሁሉ ጊዜ ቆይታ ምን ዋጋ አለው? በቃ እንደዛማ ከሆነ ለጨዋታው ድምቀት እኔ ቡና ላፍላ አይደል ማሚ? አይ የኔ ልጅ ምንም እኮ ነው መቀመጥ የማትወደው። በቃ ጎበዝ አይደለች። ደህና ነኝ። አንቺ እንዴት ነሽ? እናቴም ቦሬ ጠምነሽ አስመሽተሻት እንዴት ድክም ብላት እንደተኛሽ ብታይ። ወይኔ ጉዴ! ሳናውቀው መሻ አይደል? ቀላል መሸ። ተነሽ አሁን ተነሽና ልብሳችንን እንቀይር። አይ ቆይ፣ ከሱ በፊት ማውራሽ ነገር አለ። ነይ ቁጭ በይ። ምን እንደምታወሪኝ? ነይ ቁጭ በይ። እሺ ግን ሀሳቤን እስክጨርስ ድረስ እንዳታቋርጭ፣ ጸጥ ብለሽ አዳምጪ። ችግር የለውም አላቋርጥሽ። ይኸውልሽ ፍቅር፣ ቆይ እስከ መቼ ድረስ ነው በየሄድኩበት ሁሉ የምትከታተለኝ? እንዴ እስከ መቼ ነው እንደፈለግክ እያዘዝከኝ ነፃነቴን የምታሳጣኝ? ፍቅርን በእጄ እስክታስገቢልኝ። በእጄ ካስገባሻት በኋላ አንቺንም ትንሿንም እህትሽንም ዞር ብዬ አላያችሁ። ይልቅ አዲስ ነገር ካለ ንገረኝ። ስላንተ በደንብ አውርቻታለሁ። በጣም እንደምታፈቅራትና ቀርበህ ማናገር እንደማትችል እንደምትፈራ፣ እንዲሁም ጥሩ ሰው ስለመሆነ ነግሬያታለሁ። ብቻ ምን አለፋ በጣም ብዙ ነገር ነግሬያታለሁ። እሺ ከዛ ምን አለችሽ? ግን ምንም አይነት ወንድ እንደማትፈልግና ሁለተኛ እንደዚህ አይነት ወሬ መጥቼ ካወራሁላት እንደምትቀየመኝ ነግራኛለች። አይ ይሄ እንኳን ሊሆን አይችልም። ደግመሽ ትሞክሪያለሽ። ቆይ ምንድነው የማደርገው? እኔ ማስገደድ እኮ አልችልም። ትሰሚኛለሽ? እሷ የኔና የኔ ብቻ ናት እኮ። እሱን ቀርበ ንገራታ። ለእሱም ይሁን ድፍረት የለኝማ። አይነቷ ናት። ይልቅ ይሄንን ስጦታ ስጭልኝ። ምንድን ነው ደግሞ ይሄ? ቸኮሌት ነው። ሌላ ምን ሊሆን ይችላል እንዴ? ማለቴ ውስጡ ምን አለበት? ምን ሊኖረው ይችላል? ካላመንሽ ከፍተሽ። እኔ ስጦታ ለመስጠት ያህል ብቻ ነው። መሄድ ሳይኖርብኝ አይቀርም። እሺ ስጦታዬን በአንቺ ስም ስጭልኝ።
ፍቅረኛዬን የኔ ለማድረግ ፕላን ቢ ተጀመረ ማለት ነው። ዛሬ ማሚ የስራ ቦታ እንዴት ደክሞኝ እንደመጣው ብታይ። እኔ ልጅ ታዲያ ትንሽ ገባ ብለሽ አታርፍም? ኧረ እባክሽ እኔ አንቺ ልጅ እንደዚህ ደካማ ነኝ እጄን እሰጣለሁ? ወይኔ ራስቼው ሳልነግርሽ ዛሬ ሳሪ ምን እንደነካት አላውቅም። ቻኮሌት ገዝታ አልሰጠችኝም መሰለሽ። መልካም ማለት ጓደኛሽ እኮ ነች እንዴ! ቀላል እንዴት እንደምወዳት ታዲያ። እስከ ግማሽ ብቻ ነው እሺ የምትበይው፣ እንዳትጨርሽብኝ። ከዛ እኔ ግማሽ እንበላለን። ፍትሃዊ ክፍፍል ማለት እሱ ነው። በቃ እስከዛ እኔ ደግሞ ለብሽ ውሃ ላሞቅልሽ አይሻልም? አቤት በቃ እየበላሽ ጠብቂኝ እሺ። እግርሽን ልጠብሽ እያልኩኝ ትተኛለሽ። ተነሽ በይ ተነሽ፣ ስጭኝ እግርሽን ማሚ። ማሚ ኧረ እንቅልፍ ማሚ። አይ እናቴ ማሚ እናቴ ማሚ 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 እንዴ ማሚ እናቴ ማሚ እናቴ ምንድን ነው ማሚ 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 ወይኔ ሲያለ ማሚ እናቴ ተነሽ እናቴ ተነሽ እናቴ ተነሽ እናቴ ተነሽልኝ ምንድን ነው እሱ ማሚ ማሚ ተነሽልኝ ማሚ 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 ምንድን ነው አምላኬ አምላኬ ሆይ እናቴ 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 ማሚ 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 ተነሽ በእግዚአብሔር አያሳለ ያሳለ ማሚ ማሚ ተነሽልኝ እናቴ ተነሽ እናቴ ተነሽልኝ እናቴ ወይኔ እናቴ ወይኔ እናቴ ፍቅር 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 እባክሽ 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 ተረጋጊ። ለመጠንከር ሞክሪ እባክሽ። ማሚ እኮ ወደማይቀረው ነው የሄደችው። አንቺ ከዚህ በላይ ራስሽን መጉዳት የለብሽም ፍቅር። እሺ እሺ ሳሪ እኔ እኮ በጣም ደህና እኮ ነኝ። ደህና አይደለሽም። በጣም ደህና ነኝ። አንቺ በቃ ሂጂ እዚሁ አስተቃየሽ ሂጂ በቃ ወደ ቤትሽ። እኔ ምን ሆናለሁ? እባክሽ ተረጋጊ። እኔ በጣም ደህና ነኝ። ሂጂ በቃ አይዞሽ። ከፈለግሽም ደውይልኝ። ምግብ ደግሞ ሰርቻለሁ ብዬሽ አደራሽን። እሺ በቃ ሂጂ በቃ ተነሽ። አይዞሽ በቃ ቆይ እስከ ዛሬ ታባ ተደብቀ ነው አሁን የመጣኸው? የዛን ቀን የሰጠኝ ቸኮሌት ምን ነበር የነበረበት? እንዳያቻ አትንጣጭ።
እኔ ቸኮሌቱን ፍቅር እንጂ እናቷ እንድትበላው ፈለግኩኝ እኮ። ምንድን ነው የጨመርክበት? አያይ ያን ያህል እንኳን የሚጎዳ ነገር አልጨመርኩበትም። ያው ፍቅር ብትበላው መቋቋም ትችል ነበር፣ ግን ደግሞ እናቷ በልተው ተጓዳኝ በሽታ ስለነበረባቸው ያንን ነገር መቋቋም ሳይችሉ ይሄ ሁሉ ነገር ተፈጠረ። ምን ላድርግ? አረ ምን አይነት ጨካኝ ነህ! እሺ ቆይ ፍቅር ብትበላው ምን ነበር የምትጠቀመው አንተ? እኔማ ሀሳቤ ፍቅርን ራሷ እንድትታመም አድርጌ እኔ ራሴ ላድናት ነበር። ዶክተር እኮ ነኝ። ምን ሆነሻል? አንተ ግን ቆይ እናቷን ገለህ እንኳን ምንም አትጸጸትም አይደል? እኔስ ብሆን በፍቅር እየሞትኩ አይደል እንዴ? ስማ እስከ ዛሬ በጣም ብዙ ነገር አልፌያለሁ። ይሄንን ግን በፍጹም አላልኩም። ለፖሊስ ጠቁማለሁ። ትችያለሽ፣ ግን ደግሞ እኮ ቸኮሌቱን አንቺ ነው የሰጠሽኝ። አንድ ነገር ደግሞ መርሳት የሌለብሽ ነገር አለ። አንድ እርምጃ እራመዳለሁ ብትይ ትንሿን እህትሽን ሟች መሆኗን አትርሺ። ጨካኝ ነሽ፣ ጨካኝ። አይዞሽ፣ ፍቅርም በእጄ የማስገባቱን ሙከራ ቀጥይበት። ዝም ብለሽ ኑሮሽን ኑሪ። እሺ እናቴን እንደዚህ እንደ ቀልድ ልጣት? እናቴን ቆይ ህይወቴን አፈር አልብሼ እኔ እንዴት ነው የምኖረው? በጣም እኮ ደህና ነበረች። መድኃኒቷን እኮ በስነ ስርዓት እየወሰደች ነበር። ምንም እኮ አልሆነችም ነበር። ምንም አላመማትም ነበር እኮ እናቴ። ወይኔ እናቴ። ቆይ የዛኔ ሆስፒታል የወሰድኳት ጊዜ ዶክተሩ ምን ነበር ያለው? አስታውሺ ፍቅር አስታውሺ እባክሽ አስታውሺ እባክሽ። የምግብ መመረዝ? አዎ የምግብ መመረዝ ነው ያለው። እንዴ ቆይ እኔ ከቤት ስገባ እናቴ በጣም ደህና ነበረች። ከዛ እግሯን እያሸዋት ቸኮሌት ሰጠዋት። ቸኮሌቱን ከሰጠዋት በኋላ ነው ማለት ነው እናቴ። ሳራ ስልኬት ነው? ሳራ ፍቅር መጥቻለሁ። የት ነሽ ፍቅር? እዚህ ነኝ። ቁጭ በይ። ምነው ፍቅርዬ ችግር አለ እንዴ? እስካሁን የለም። ምናልባት ግን ከዚህ በኋላ ሊኖር ይችላል። ቁጭ በይ። ምን ሆነሽ ነው ብዬሽ እኮ ነው። ያን ቀን ቸኮሌቱን ለምንድን ነው የሰጠሽኝ? ቸኮሌት ምንም ዝም ብዬ ነው የሰጠሁሽ። ዝም ብዬ ነው የሰጠሁሽ። ድጋሚ አልጠየቅሽም። ቸኮሌቱን ለምንድን ነው የሰጠሽኝ? ኧረ ፍቅርዬ፣ ኧረ እመኚኝ፣ ምንም ምክንያት የለኝም። ዝም ብዬ ነው የሰጠሁሽ። ምን ምክንያት ይኖረኛል? ኧረ በጣም ጥሩ። አንድ የመጨረሻ እድል ሰጥሻለሁ። ቸኮሌቱን ለምንድን ነው የሰጠሽኝ? እሺ እነግርሻለሁ። ተረጋጊ ግን
ያው የሆነ ጊዜ ያፈቅርሻል እያልኩ የምነግርሽ ልጅ አለ አይደለ? እሱን የሰጠኝና የሰጠውሽ እኔ ምንም የማውቀው ነገር የለም። ስለዚህ የእናቴ ገዳይ አንቺ ነሽ ማለት ነው። ኧረ ፍቅር እንደዛ አይደለም። ኧረ ተረጋጊ። እንደዛ አይደለም። እኔ ምንም የማውቀው ነገር የለም። ቸኮሌት ሰጠውሽ። ከሃዲ ነሽ። ቆይ ይሄን ሁሉ ነገር እኔ ላይ ማድረግ ለምን አስፈለገሽ? ፍቅርዬ ተረጅኝ፣ እምልልሻለሁ። ምንም የማውቀው ነገር የለም። ሲቀጥል ደግሞ ታውቂያለሽ፣ በትንሿ እህቴ እያስፈራራኝ ስለነበረ ነው። እኔ ደግሞ ህይወቴ ውስጥ ከሷ ውጪ ማንም የለኝም፣ ታውቂያለሽ። ስለዚህ አንቺ እህትሽን ላለማጣት ብለሽ እኔን እናቴን አሳጣሽኝ አይደል? እንደዛ አይደለም ፍቅርዬ፣ እንደሱ አይደለም። አንቺ እንደምታስቢው አይደለም። እኔ ምንም የማውቀው ነገር የለም። ዝም በይ። ይኸውልሽ እናቴ የኔን ሞት ነው የሞተችልኝ። እሺ የኔን ሞት የእናቴን ገዳይ በቀለዋለሁ። ትሰሚኛለሽ? እናቴን ከዚህ በኋላ አላያትም። እናቴ አንዴ ትታኝ ሄዳለች። እናቴ እየናፈቀችኝ ነው። ሰማሽኝ? የእናቴ ጠረን እየናፈቀኝ ነው። እናቴን ከዚህ በኋላ አላገኛትም። እናቴ ናፍቃኛለች። እናቴን ከዚህ በኋላ ላገኛት አልችልም። እናቴ ናፍቃኛለች። ይሄን ሰውዬ እጄ ላይ አስገቢልኝ። እንዴት አድርጌ? አያገባኝም። ብቻ የሆነ ነገር ፍጠሪና ዛሬውን እዚህ ቤት እንዲመጣ አድርጊው። እሺ። አሁን ደውይለት። እሺ። ሄሎ ሞገስ። አቤት። ደህና ነህ? ሰላም ነው? እንትን እኮ ፍቅርን የምታገኝበት መንገድ ስላገኘሁ ነው የደወልኩልህ። እሺ፣ ይሄንን እኮ ነው የምፈልገው። ምንድን ነው? ይኸውልህ ሞገስ፣ ፍቅር እናቷን በማጣቷ በጣም ተጎድታለች እና በዚህ ሰዓት ደግሞ ከጎኗ ያለሁት እኔ ብቻ ነኝ፣ ማንም ሰው የላትም። ስለዚህ ይሄን አጋጣሚ እንድትጠቀምበት ፈልጌ ነበር። ጥሩ ሀሳብ ነው፣ ግን እንዴት ነው የምትጠቀምበት? ይኸውልህ የስራ ቦታ ካስተመሯ መስለህ ቤቷ ትሄዳለህ፣ ለቅሶ ለመድረስ አስመስለህ። ከዛ በቃ የቀረውን አንተ አስብ። ቆንጆ፣ በጣም ጥሩ ሀሳብ። የእውነቴን ነው፣ ባለውለታዬ ነሽ። በቃ ከቻልክ በእናትህ አሁን ሂድ። እሺ? አሁን ነው። እሺ፣ በቃ ብቻዋን ናት። እሺ፣ ቻው። ፍቅር ግን ምን ልታደርጊ ነው? አያገባሽም። አሁን ቀጥ በይና ከዚህ ቤት ውጪ። ይኸውልሽ ማይሆን ነገር አደርጋለሁ ካልሽ ግን እሱ በእህትሽ ነው አይደል ያስፈራራሽ? እኔ ደግሞ እጎዳልሻለሁ። ውጪ አሁን። እሺ፣ ተነሽ ውጪ። የእናቴ ገዳይ ናልኝ። እየጠበኩ ነው። ማን ነው? እንዴት ነሽ ፍቅር? ደህና ነኝ። ግባ።
ስራ ቦታ እኮ ስጠይቅ እናትሽ እንዳረፉ ሰማሁኝና በጣም አዝናለሁ። እግዚአብሔር ያጽናሽ። እውነት አመሰግናለሁ። ግን አላስታወስኩም። ከስተመሪ ነህ? አዎ፣ ያው ከብዙ ሰው ጋር ስለምትውይ ላታስታውሽ ትችያለሽ። ደግሞ በጣም ደብሮኝ ነበር ብቻዬን ሆኜ። ጥሩ ሰዓት ነው የመጣው። ሻይ ላፍናና እንጫወት አይደል? እሺ፣ ደስ ይለኛል። የእናቴን ገዳይ በአንዲት የእንቅልፍ መድኃኒት እጅ ያስገባሁት። አይን ላጠፋ አይኑ መጥፋት፣ ነፍስ ላጠፋ ደግሞ ነፍሱ መጥፋት አለበት። ልገል ነው። ወደ ሲኦል ልልክ። ለኔ እናቴ የሌለችበት ህይወት ሲኦል ነው። እሺ ገባክ? ሲኦል። አንተን ገድዬ እኔ በሞት ደስታዬ ነው። ሰማኸኝ?